ሰላምና ፍቅር ከሁላችን ጋር ይሁን። ዛሬ አጠር ላለ ትንሽ ደቂቃዎች የምናወራው ስለ የፕሮጀክት 5 ስቴፖች አሉት። 5 ሂደቶች አሉ። እነዚህ ሂደቶች ውስጥ ፕሮጀክት አልፎ ነው ወደ ስራ የሚገባውና the first there are 5 steps to be implement project። መሬት ፕሮጀክትን ከማውረዳችን በፊት ምንድነው ለፕሮጀክት መነሻ የሚሆነው? አንድ ፕሮጀክት ስታርቲንግ አለው፣ ኢንዲንግ አለው። ይሄንን ፕሮጀክት በምን ውስጥ አልፎ ነው ፕሮጀክቱ ለህዝብ አገልግሎት የሚሰጠው የሚለውን ነው ለጥቂት ደቂቃ የምናውለው። እሱ the first one initiation፣ መጀመሪያው ኢኒሺዬሽን ነው የሚለው መነሻ። ይሄ ከማህበረሰብ የምንነሳው ማህበረሰቡን አናግረን አካባቢውን ቃኝተን የምንሰራው ነገር ኢኒሺዬሽን ይባላል ማለት ነው። ለመንገድ ከሆነ ኤግዚስቲንግ ሮድ አለ ወይ ድሮ ህዝቡ የሚጠቀምበት መንገድ ካለ እሱን መሰረት እናደርጋለን፣ ቤዝ እናደርጋለን። ውሃ ደግሞ ከሆነ ምንጩ ምን ያክል የቆየ ነው፣ ከበጋ እስከ ክረምት መጠኑ ምን ያክል ነው፣ ይቀንሳል፣ ይጨምራል፣ ሙሉ ለሙሉ ይጠፋል የሚለውን ነገር፣ ምን ያክል ሰዎችንም ደግሞ ማገልገል ይችላል የሚለውን ነገር የምናይበት ስቴጅ ይሄ ኢኒሺዬሽን ላይ ነው ማለት ነው። ማህበረሰቡን አናግረን ምን ያክል ተጠቃሚ ያለው ከባህል አንጻር፣ ከፕሮጀክቱ አቅም አንጻር፣ ከሰስቴናቢሊቲው አንጻር፣ ከዱሬቢሊቲው አንጻር ምንድን ነው የምንለው ኢኒሺዬሽን መነሳት መቻል አለበት ማለት ነው። ያ ማህበረሰብ ልክ አንዳንድ ጊዜ እንደሚባለው ውሃ ፕሮጀክት ተሰርቶ በኋላ ላይ ህዝብ ውሃውን አልጠጣም ሲል ምንድን ነው ተብሎ ጀርባው ሲጠና እዛ ጋር መቃብር ነበረ። ስለዚህ ኢኒሺዬሽኑን በጥንጥራት ስላላጠናን ስላላየን ነው ችግር የገጠመንና ስለዚህ በዛ መሰረት ነው ፕሮጀክቱን የምንለው። ከኢኒሺዬሽን ቀጥሎ ያለው አናላይሲስ ይሰራል። ማህበረሰቡ የሰበሰብነው ከአካባቢው ካየነው ነገር አንጻር ወደ ዲዛይን የምንገባበት ስቴጅ ነው። እዛ ጋር ቢኦኬ እንሰራለን፣ እዛ ጋር የሰርቬይ ዳታ እንሰበስባለን። እያንዳንዱ ምን አይነት ዲዛይን፣ ምን አይነት መሰረት፣ ፋውንዴሽን ላይ ህንፃም ከሆነ የምንሰራው መንገድ ከሆነ የምንሰራው ምን አይነት አፈር ነው ቦታው የሚለውን ነገር እዚህ ውስጥ ነው የምንጨርሰው ማለት ነው። የዲዛይን ስቴጅም እዚህ ውስጥ ነው ያለው። ስለዚህ ይህን ነገር ሰርተን ኳንቲቲ ሰርተን ወደ ገንዘብ ቀይረን ካለ በኋላ በሶስተኛ ደረጃ ፊዚቢሊቲ ስተዲ። ይሄ ፊዚቢሊቲ ስተዲ ፕሮጀክቱ ወደኋላ የሚመለስበት ወይ ደግሞ ወደፊት የሚቀጥልበት ስቴጅ ነው። ፊዚብል ኢኮኖሚካሊ ፊዚብል ነው ወይ? ከገንዘብ አንጻር ያጠናነው ጥናት ፕሮጀክቱን ወደ መሬት ብናወርድ ለማህበረሰቡም ለሀገሪቷም ጉዳት ያደርሳል አያደርስም? ተጠቃሚ ነው ወይ? ከዛ ማህበረሰብ ያን ፕሮጀክት በመስራታችን አንደኛ ማህበረሰቡ ተጠቅሟል፣ ሁለተኛ እንደ መንግስት ያወጣው ገንዘብና ያገኘነው ነገር ውጤታማ ነው ወይ ያ ፕሮጀክት መሬት ሲወርድ ኢኒሺዬሽኑ ላይ የተነሳንበት አናላይሲስ ያደረግነው ዳታውን የሰበሰብነው ቢኦኪውን ሰርተን ወደ ዋጋ የቀየርነው ነገር ፊዚብል ነው ወይ? ያ ፕሮጀክት ቀጣይነት አለው ወይ? ሪስኪ አይገጥመው ወይ? እዛ ጋር አቋርጠን ወደ ሌላ ዲዛይን ልንገባ እንችላለን። ለምሳሌ ህንፃ ላይ ከሆነ ፋውንዴሽኑን በኮምባይን ፉቲንግ ወይም ደግሞ በፓይል ፋውንዴሽን ከሆነ የተጀመረው ይሄ ሁሉ ነገር ተቀይሮ ፋውንዴሽኑ ሌላ ኤክስካቬሽን የሚያስፈልገው ከሆነ 35 አጥንተን ከዛ በታች ሄዶ መጠናት ያለበት ነገር ካለ ወደኋላ ተመልሶ ወደ ኢኒሺዬሽን የሚገባበት ስቴጅ የፊዚቢሊቲ ስተዲ ነው የምንለው። ወይ ፊዚቢሊቲው ፊዚብል ሆኖ ከቀጠለ ወደ ምንድን ነው የምንለው? ወደ ኢምፕሊሜንቴሽን ነው። ኢምፕሊሜንቴሽን ደግሞ አራተኛው ስቴፕ ነው በፕሮጀክት ስራ ውስጥ ማለት። ኢምፕሊሜንት እናደርጋለን፣ ወደ መሬት እናወርደዋለን። ያን ፕሮጀክት ወደ ተግባራዊነት በባለሙያ ቁጥጥር ዲዛይን የተደረገውን ፕሮጀክት ወደ ተግባር እንቀይረዋለን። ያ ኢምፕሊሜንቴሽን ስቴጅ ነው። ይሄን ኢምፕሊሜንት ያደረግነውን ደግሞ በኢምፕሊሜንቴሽን ስቴጅ ውስጥ ሆኖ በመጨረሻ አምስተኛው ሞኒተሪንግ እና ኢቫሉዌሽን። አንደኛ በኢምፕሊሜንቴሽን ስቴጅ ውስጥ there is ሞኒተሪንግ ስቴጅ ማለት ነው። ሞኒተር እያደረግን እናስቀጥለው ከፋውንዴሽን ጀምረን እስከ ፕሮጀክቱ የተጠናበት ድረስ የምንቀጥልበት ስቴጅ የኢምፕሊሜንቴሽን ቢሆንም እንኳን ሞኒተሪንግ እዛ ውስጥ አለ። አምስተኛነት ደግሞ ይሄን ከኢኒሺዬሽን አንስተን ኢኒሺዬሽን ላይ ማህበረሰቡ ይህን ይጠቀማል፣ ይህንን ማግኘት አለበት፣ ይህ ማህበረሰብ ይህን ያገኛል ብለን ያጠናነውን ጥናት መጨረሻው ላይ ሞኒተር አድርገን ኢቫሉዌት እናደርጋለን። በዲዛይን ደረጃ የተሰራው ነገርና አሁን ወደ ፕሮጀክቱ ወደ መሬት ሲወርድ ምንድን ነው ማህበረሰቡ የጠቀመው? ምንድን ነው ማህበረሰቡ ያገኘው? ምንድን ነው ፕሮጀክቱ ውስጥ የነበረው ክፍተት? እንደ
በኳንቲቲ ደረጃ ለምሳሌ ቫሪዬሽን ሊኖረው ይችላል፣ ሰፕሊሜንተሪ አግሪመንቶች ሊኖሩ ይችላል። ይሄ በፕሮጀክት ውስጥ ትክክል ነው ወይ የሚለውን ኢቫሉዌት አድርገን የምናሳልፍበት ስቴጅ ነው። ስለዚህ ሰላምና ፍቅር አሁንም ከሁላችን ጋር ይሁን። ፕሮጀክቶች ላይ ተመላልሰን አብረን እንቆያለን። ሽመልስ ሙላቱ እንደሚባል ጠንቅቃችሁ ታውቃላችሁ። አብረን እንጫወታለን።